በቦሌ ክፍለ ከተማ ወረዳ 12 ቡልቡላ ጨፌ ጋራ መኖሪያ ቤቶች አካባቢ ንብረትነቱ የሶፍ ዑመር ኮንስትራክሽን እና ትሬዲንግ ኃላፊነቱ የተወሰነ የግል ድርጅት የሆነውን ሁለት ከባድ ተሽከርካሪዎችን ከቆሙበት አንድ የጥበቃ ሰራተኛ ከሌሎች 5 ግብረ አበሮቹ ጋር በመሆን ለመውሰድ ሞክረዋል ተብለው የተጠረጠሩ ግለሰቦችን በቁጥጥር ስር በማዋልና ንብረቱን ለባለቤቱ ለማስመለስ ፖሊስ በርካታ ስራዎችን ሰርቷል። ተጠርጣሪው የጥበቃ ሰራተኛ ይህን ወንጀል በማሰብ ያለ ተራው በመግባት ከሌሎች ግብረ አበሮቹ ጋር በመሆን በኃላፊነት እንዲጠብቅ የተሰጠውን ኮድ 3A 07564 ኢቲ እና ኮድ 3A 08160 ኢቲ የሆኑ ሁለት ሲኖትራክ ተሽከርካሪዎችን ከድርጅቱ አውጥተው መሰወራቸውን የድርጅቱ ሰራተኞች ይናገራሉ። መኪና ፓርክ አድርገን ገቡበት ቆመን አቆመን ወደ ቤታችን ገባን። በርግጥ እንደ እድለኛ ሆነን ለሊት ለስራ መኪና መውጣት ተባለ። ሹፌሮቹን አዘን ወደ ቤት ገባ ነው። ለስራ ስናዛቸው 9 ሰዓት አካባቢ ወደ ፓርኪንግ ቦታ ሲሄዱ መኪኖቹ ሁለት መኪና የለውም ኦልሬዲ ጠፍተዋል። ያው እኔ ጋርም ተደወለ በደወለ ካሮች ጋርም ተደዋወለና ስናያቸው ጂፒኤስ ስለነበራቸው መኪኖቹ ኦልሬዲ ወጥቶ አዳማና ወደ ሞጆ አካባቢ ናቸው መኪናቸው። በዛው ኢንኬስ ተነሳን የሚመለከተው ቡልቡላ ፖሊስ ስቴሽን ደወለን። እነሱም በራሳቸው በኩል መርዳት ያለባቸው እኛ ጋር ሆኖ እየረዱን ነበር። አንድ ላይ ሆነን ነው ክትትል እያደረገ ነበረውና ባለው ኦሮሚያ ፖሊስ ጋር አብሮ በመተባበር አብሮ በመስራት ፖሊሶቹም ያሉበት ኬላዎች ላይ ቆሞ መኪኖቹን ለመያዝ ጥረት በጣም እያደረጉ ነበርና አንዱ ኦልሬዲ ካለፈ በኋላ ወደ ሻሻመኔ ሊገባ ሲል ዝዋይ አካባቢ ነው የተያዘው። አንደኛ ቀደም ብሎ ኬላ ላይ መቂ ላይ ነው የተያዘልን። ይሄ ድርጊት የተፈጸመው ሰኔ 30 ሌሊት ማለት ነው ከ7 ሰዓት ጀምሮ ነው። ከዛ ከፓርኪንግ ቦታ በሌባ ተወስዶ የሁለቱም ተሽከርካሪ ወደ ሌላ ቦታ እየሄዱ ነበርና ከዛ በኋላ ሄደን ስናይ መኪናው የለም። ተጠርጣሪዎቹ በወቅቱ የድርጅቱ ተረኛ የጥበቃ ሰራተኛ የሆነውን ግለሰብ ወደ ቤቱ ሄዶ እንዲተኛ በመጠየቅና ምቹ ሁኔታን በማመቻቸት ተሽከርካሪዎቹን ይዘው በመሰወር ፖሊስ ባደረገው የማፈላለግ ስራ ከአዲስ አበባ ውጪ በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ ጠቅላይ መምሪያ የተደራጁና ልዩ ልዩ ወንጀሎች ምርመራ ክፍል መርማሪ ኢንስፔክተር አማረ ቢራራ ተናግረዋል። አንደኛው ተጠርጣሪ የዚሁ የሶፍ ዑመር ድርጅት በኤጀንሲ አማካኝነት ጥበቃ ተቀጥሮ የሚሰራ ግለሰብ ሲሆን የወንጀል ድርጊት ከመፈጸሙ በፊት ተጠርጣሪው ከሌሎች 5 ተጠርጣሪዎች ጋር በመመሳጠርና ተሽከርካሪውን ሊወጣ የሚችልበትን አግባብ በመነጋገር ተጠርጣሪው በለቱ አብሮት የነበረ ጥበቃ አለ። ይህንን ጥበቃ ወደ ቤቱ ለእረፍት እንዲሄድና እሱም እዛ ቦታ ላይ አድሮ ስራውን ሊያከናውን እንደሚችል ነግሮት አብሮት የነበረ ጥበቃ ወደ ቤት ይሄዳሉ። ተሽከርካሪውን ለመስረቅ የተነጋገራቸው ግለሰቦች አሉ። እነዚህ ግለሰቦች ምቹ ሰዓትና ቦታን ይፈልጉ ነበርና ይህን ለማድረግ ነው ይህን ጥበቃ ወደ ቤት እንዲሄድ ያደረጉት። ከዚህም በኋላ የሆነው ምንድነው? በወንጀሉ ዕለት ግለሰቡ ሁለተኛው ጥበቃ ወደ ቤት ከሄደ በኋላ ከነዚህ ልጆች ጋር በመደዋወል ተሽከርካሪውን ከግቢ ውስጥ ሊያስነሳ የሚችል መካኒክ ጭምር ሁላ ወደ ግቢው በሌላ መኪና እንዲመጡ በማድረግ ተሽከርካሪው ሞተር እንዲነሳ ከተደረገ በኋላ እያሽከረከሩ ከአዲስ አበባ ከተማ በመውጣት ሁለቱም ተሽከርካሪዎች አንደኛው ዝዋይ ከተማ አዳሜቱ ለወረዳ የተባለ አካባቢ ቦታ ላይ፣ ሁለተኛው ተሽከርካሪ ደግሞ ዝዋይ ባቱ መቂ የተባለ ከተማ አካባቢ ላይ በኦሮሚያ ፖሊስ አባላቶች በተደረገ ቅንጅት ተሽከርካሪዎቹ ያው እዛ ቦታ ላይ ከነ ተጠርጣሪዎቹ ሊያዙ ይችላል ማለት ነው። ተጠርጣሪዎች ሁለት ተሽከርካሪዎችን ከቆሙበት ቦታ ይዘው ለመሰወር ቀደም ብለው ተዘጋጅተውና አቅደው ወንጀሉን መፈጸማቸውን ኢንስፔክተር አማረ ቢራራ ገልጸዋል። በወቅቱ ከድርጅቱ ፖሊስ መረጃውን ለመጠየቅ ባደረገው ጥረት የአንዱ ተሽከርካሪ ዋጋ 8 ሚሊዮን ብር ነው የሚያወጣው። በመሆኑም ሁለት ተሽከርካሪ ነው ከዚህ ድርጅት ውስጥ ተሰርቆ የተወሰደው። የሁለቱ ተሽከርካሪዎች ድምር ጥቅል ዋጋው 16 ሚሊዮን ብር የሚያወጣ ሲሆን እነዚህ ተጠርጣሪዎች ይህን ተሽከርካሪ ከዚህ ግቢ ሰርቀው ይዘው ለመሄድ ቀድሞም ዝግጅት ሲያደርጉና ገዢን ለማበጀት ለማመቻቸት ከከተማ ውጪ ሄዶም በራሳቸው በሚፈልጉት መንገድ ግብይት ለመፈጸም ዝግጅት ሲያደርጉ የነበረ ስለሆነ ተሽከርካሪው ፖሊስ ባደረገው ምርመራ ለማረጋገጥ የተቻለው የግል ተበዳይ ወይም የድርጅቱ ተሽከርካሪ ቁልፉ የነበረው በሹፌሮች እጅ ነው። ያ ሹፌሮቹ በተቋሙ አሰራር መሰረት ቁልፉን የሚያስቀምጡበት ቦታ ይኖራል፣ አሊያም በእጃቸው ነው የሚሆነው። ያ ቁልፍ እዛ ቦታ አልነበረ ማለት ነው። ተሽከርካሪው ግን ተጠርጣሪዎችም በሰዓቱ በምርመራ ወቅት ሲያስረዱት የነበረው ነገር ነው። መካኒክ ባለሙያ አስመጥተው
ተሽከርካሪው ሞተሩ ከተነሳ በኋላ ሹፌሮቹ እየነዱ የወጡት ስለመሆኑ በቦታው ፖሊስ በማስረጃ ለማረጋገጥ ጥረት አድርጓል። ከተጠርጣሪዎቹም ይህ ነገር ተገልጿል ማለት ነው። በወቅቱ የጥበቃ ሰራተኛ ሆኖ ስራ ላይ የነበረው ተጠርጣሪ ከሌሎች አባሪዎች ጋር እንደተነጋገረው 2 ሚሊዮን ብር እንደሚሰጡት ቃል ገብተውለት እንደነበር ይናገራል። አንድ ሰው ስራ ጠይቆኝ ነበር ቃል ከዛ ስራ ጠይቆኝ ጠይቅላለሁ ካለ ያልኩት እንደዛ ስለው ሌላ ነገርም የሚሸጥ እቃ መኪና ምናምን ካለ የሚገዛ አለ አለ። ከዛ በቃ እነግርሃለሁ አልኩት። በሌላ ቀን ስልክ ተቀያይረን ከዛ ጠየቀኝ። በቃ መኪና የሚገዛ አለ የምታመቻች ከሆነ አለ። በቃ እሺ አመቻቻለሁ አልኩት። እነዚህ ሰዎች ይዘው መጣ። ወደ 5 ሰዎች ናቸው ይዘው መጡ። የራሳቸው አላቸው። ከዛ ከፈቱ። የሚስተካከል ነገር አስተካክለው ከዛ ይዘው ሄዱ። ወደ አስፋልት ይዘው ወጡ። ለኔ 2 ሚሊዮን እንሰጣለን ብለው ነበር። ከዛ እሱም ሳይሰጡኝ በቃ ሸመጠጡ። በቃ ሊወረድ ስለው አይ በቃ ደረሰ፣ ትንሽ ነው የቀረው፣ አንተ ለምንድን ነው የምትቸኩለው? በቃ እኔ ምን አደርጋለሁ፣ ይሄን ያህል ከሄድኩ የሚሄድበት ንገረኝ ስለው እዚህ ነው አሁን ቅርብ ቦታ ነው፣ አሁን ልንደርስ በቃ መጨረሻ ከሌላ ሰው ጋር ስልክ ያወራሉ። እኔ በቃ መውረድም በቃ አልቻልኩም፣ ዝም ብዬ ሄድኩኝ። ተሽከርካሪዎቹ ላይ የተገጠመው የአቅጣጫ ጠቋሚ ጂፒኤስ ቴክኖሎጂ ንብረቶቹ የት እንዳሉና በቀላሉ በቁጥጥር ስር እንዲውሉ ትልቅ ድጋፍ ማድረጉን የድርጅቱ ሰራተኛ የሆኑት አቶ ለሜቻ ጸጋይና አቶ ሁንዴ ኢዶሳ ተናግረዋል። ጂፒኤስ ትራክ የሚያደርገው አንዱ እኔ ስለነበርኩ ኦልሬዲ መኪኖቹ 7 ሰዓት ነው የተንቀሳቀሱት። ጂፒኤስን ሲያየው ግን እኛ ራሳችን ሌት ነው የሰማነው፣ በደንብ አልሰማንም ነበር። ሲያያቸው መኪኖቹ የተንቀሳቀሱ ነው። ሎኬሽኑ በደንብ ይነገረኛል፣ የት እንዳለ ይነገረኛል። ጂፒኤስ መኖሩና በፖሊስ ጋር መተባበራችን መኪናችን እንደሚገኝ እድል ፈጥሮልናል ማለት ነው። ከዚህ በፊት ሌላ መኪና ጠፍቶብን ነበር እንደዚህ ጂፒኤስ ስለሌለ ነው። ምክንያቱም በቃ እያየን በቃ እንደዚህ እየፈለግን ቅርብ ሰዓት ውስጥ ተነስተን እየፈለግን ምንም በቃ ማያዝ አቃትን ማለት ነው። እንደዚህ ጠፍቶብናል። ከዚህ በላይ አዲስ የሆነ መኪና ማለት ነው። ከዛ በኋላ ግን አሁን የት እንዳለ በዚህ እየተቆጣጠር በዚህ እያየን በቃ ቁጥጥር ስር እንዲውሉ አድርገናል እኛም ማለት ነው። ስለዚህ ጂፒኤስ በጣም ወሳኝ ነው ብዬ አስባለሁ። ከቴክኖሎጂ ጋር ከዚህ የበለጠ በቃ የተለያየ ጂፒኤሶች አሉ። በቃ እሱን ከቴክኖሎጂ ጋር እሱን ተጠቅሞ ስራ ላይ ቢውል በጣም አሪፍ ነው ብዬ አስባለሁ። ፖሊስ ንብረቱን ለማስመለስ ባደረገው ጥረትና ንብረታቸውን በማስመለሱ መደሰታቸውን የድርጅቱ ተወካዮች ተናግረዋል። ይህን ነው ብዬ መግለጽ አልችልም። ምክንያቱም በጣም ተደስቻለሁ። በጣም ደስ ብሎኛል። ይህ ንብረት መመለሱ ባይዞ የድርጅቱ ንብረት ብቻ ሳይሆን ይሄ የሀገር ንብረት ነው። ሀገር የሚያገለግል ነው። ለልማት የቆመ ተቋም ነው እና እንደዚህ ንብረቱም እንደዚያው ነው። ስለዚህ በጣም ደስ ብሎኛል ነው። ያው ባለው ትብብርና በአንድ ላይ ሆነን በመወጣታችን ውጤት አግኝተናል። ከኦሮሚያ ፖሊስም ከዚህ ቡልቡላ ፖሊስ ጋር ሆነን አብረን በመቀናጀትና በትብብር መስራታችን ተሳክቶልናል። ንብረታችን እንዳይጠፋ መልሰን አግኝተናል ንብረታችንን። ስለዚህ በጣም ደስታ ነው የሚሰማኝ። ፖሊስ ተጠርጣሪዎችን ከነ ኤግዚቢቱ በቁጥጥር ስር አውሎ በቂ ማስረጃዎችን በማሰባሰብ በክፍሉ አቃቢ ሕግ በኩል ክስ እንደተመሰረተባቸው ኢንስፔክተር አማረ ቢራራ ገልጸዋል። የወንጀል ተሳትፎ በበቂ ማስረጃ ለመለየት በክፍላችን ከሚገኙ የልዩ ልዩ የተደራጁ ወንጀሎች አቃቢ ሕግ ጋር በጋራ በመሆን ምርመራውን በተገቢ ሁኔታ ፖሊስ ሲያከናውን ቆይቷል። ይህንንም ሲያደርግ በፌዴራል የመጀመሪያ ደረጃ ፍርድ ቤት ላይ በጊዜ ቀጠሮ ምርመራ ለማከናወን የሚያስችል በቂ ጊዜን ፍርድ ቤቱ ሲሰጠን ቆይቶ በዚህ ጊዜ ውስጥ ፖሊስ በርካታ የሰውና የሰነድ ማስረጃዎችን ሲያሰባስብ ቆይቶ የፌዴራል አቃቢ ሕግ ልዩ ልዩ ወንጀሎች ዳይሬክቶሬት በተጠርጣሪዎች ላይ የከባድ ስርቆት ወንጀል ክስ መስርቶባቸው በአሁን ሰዓት ተጠርጣሪዎች ጉዳዩን በመደበኛ ፍርድ ቤት ላይ በቀጠሮ ይገኛሉ። ተጠርጣሪው የጥበቃ ሰራተኛ በሚሰራው ድርጅት ላይ ወንጀል በመፈጸሙ እንደተጸጸተ የገለጸ ሲሆን ሌሎች የጥበቃ ሰራተኞች ንብረትን በኃላፊነት ወስደው መጠበቅ እንዳለባቸውና እንደዚህ አይነት ቢፈጽሙም ከሕግ እንደማያመልጡ ሊያውቁ ይገባል። በጣም ነው የተሰማኝ። አሁን ሳየው በጣም ከፍተኛ ስሜት ነው የተሰማኝ። በቃ የሰው ነገር እንደማይጠቅማቸው በቃ አውቆ ከወዲህ ማንኛውም ሰው የየትኛውም ሰው ሀቁን ይዞ በቃ በአግባቡ ስራውን እንዲወጣ ነው የምነግራቸው። ማንም ሰው የሚሰራውን ስራ ላይ ሪስፖንሲቢሊቲ ወስዶ በትልቅ ኃላፊነት እንደዛ ማስበው ሪስፖንሲቢሊቲውን መውጣት አለበት።
ለጥበቃም ቢሆን ለማንም ቢሆንም ማለት ነው እንደ ሀገር ራሱ ይህን አውቆ ቢሰራ የኔ ነው ብሎ በቃ ይህን ንብረት እንደ ራሱ አድርጎ ቆጥሮ እንደ ራሱ አስቦ የራሴ ንብረት ነው እንደ ግሉ አድርጎ አስቦ በቃ ሪስፖንሲቢሊቲውን ቢወጣ በጣም ደስ ይለኛል። ጥበቃ ላይ ተቀጥረው የሚያከናውኑ ዜጎች በዋናነት ከምንም በላይ ትልቅ ኃላፊነት አለባቸው። ንብረት የመጠበቅ እንዲሁም አልፎ ተርፎ ለምሳሌ በመኖሪያ አካባቢ ከሆነ ደግሞ እዛ አካባቢ የሚኖሩ ሰዎችን ህይወታቸውን ጭምር ኃላፊነት ሰጥተው እረፍት የሚያደርጉት ንብረታቸውን ሰጥተው ወደሚመለከታቸው ቦታ የሚሄዱት እምነት ተጥሎበት ያለውን የጥበቃ ባለሙያ ወይም ሰራተኛ እምነት ተጥሎበት ነው። በመሆኑም አንደኛ በጥበቃ ስራ ላይ የሚሰማሩ ሰዎች ትልቅ ኃላፊነት እንዳለባቸው ሊገነዘቡ ይገባል። ከአቅም በላይ የሆነ ክስተት ካልተከሰተ በስተቀረ ሙሉ ለሙሉ የተሰጣቸው ኃላፊነት መተግበር መቻል አለባቸው ማለት ነው። ከአቅም በላይ የሆነ ነገር ሲከሰት ደግሞ በአካባቢ የሚገኙ በየደረጃው ያሉ የጸጥታ አካላት አሉ። ከነሱ ጋር ቅንጅት ማድረግ ይቻላል። ከዚህ አልፎ ግን እምነት በማጉደል የተሰጣቸውን እምነት ወደ ጎን በመተው ለግል ጥቅም ወይም ሌላ ሰው ጥቅም ለማስገኘት በሚል ሊከናወኑ የሚችሉ ተግባሮች ካሉ ደግሞ ያ ደግሞ ማናቸውም ግለሰቦች ያው ከህግ ሊያመልጥ የሚችል አካል የለም። ስለዚህ በህግ ተጠያቂነትን ያመጣል ማለት ነው። በተደጋጋሚ የአዲስ ፖሊስ የዝግጅት ክፍላችን እንደሚያስተላልፈው መልእክት የጥበቃ ሰራተኞች ሲቀጠሩ በቂ ሰነድና ተያዥ ማቅረብ እንዲሁም የቀረበው ማስረጃ ትክክል ስለመሆኑ ማጣራት ይኖርባቸዋል። መሰል የወንጀል ድርጊቶች ውስጥም የሚሳተፉ አካላት ከድርጊታቸው ሊቆጠቡ እንደሚገባ መልእክት ተላልፏል።